የሚገርም ነገር ጸጋ ያልከሰከስኳት ንገራት ለዛች ሴት ወንድሜ ነው ብላ ውሽማ አምጥታ ቤቴ ያኖረች ጭራሽ ብላ የኔን የቤት ቀለብ ለሱ የመገበች ራስን በላ ከኔ አስቀድማ ለሱ ያጎረሰች ምንም ሳልጠረጥር ቤቴን አፈረሰች አንድ ቀን ከስራ የፈጠነው ጥቼ ቤቴ ስደርስ ገና እጂ ከፍንጅ አስኳት መርፌና ክሮና ያደርጋሉ ብዬ ሳልጠረጥራቸው ማላቸው ገብቼ ለያየዋቸው በያስኩት ካሜራ ልቀርጻ ስሞክር ጉዷ ይታይ ብዬ አጠቃቅሶ ጣለኝ ውሽማ ተብዬ አልበላም አልጠጣም ብዬ በገዛሁት አልጋ ሲዳሩበት አድረው ሌሊቱ እስኪነጋ አውጥተው ሲጥሉኝ እንዳሮጌ ጣሳ ወጥቼ ቀወጥኩት እንዴት ዝም ይላለው ሚስቴ ተልከስክሳ ቃለ ማላ ገብተን ባረግነው ቀለበት ማላችንን ትታ ሌላ አስገባችበት አብሬያ ስንኖር ታማኝ ነኝ እያለች አረ እቺ ጸጋ ተልከሰከሰች ይቺ ጸጋ ተልከሰከሰች ይቺ ጸጋ ይቺ ጸጋ ይቺ ጸጋ ማን ሰሞኑን እንደሚያበሳጭኝ ታውቃለህ? በቃ ሶሻል ሚዲያ ላይ አበሻ የሆነ ነገር ከያዘ መቼም አይለቅ። ሁሌ ቲክቶክ፣ ዩቲዩብ፣ ፌስቡክ ስገባ ጸጋ ተልከሰከሰች። ኧረ በስመ አብ አሁንስ እንዴት ስልችት እንዳለኝ ማለት ነው። በጣም ከባድ በጣም ያጸላል። ስልኬ ለምንድን ነው ቻርጅ አልሞላ? ማን ይነቀለብኝ? ተነቅሎ እኮ አይደለም መብራት ጠፍቶ ነው። መብራት ተልከሰከሰች ካለች። ኧረ ተረጋጋ። ማን ነው ስሟ? ታኩሽልኝ ብዬ ሰጠዋትን ሱሪ ታኩሳው ኮለስቲ አምጪልኝ። ምን ነው ልጅቷ እኮ ደና መተኩስ ጀምራ ነበር። በኋላ መብራት ሲጠፋ ሱሪህን እዛው ካውያው ላይ ትታው ሄዳ እንደገና መብራት ተመልሶ ሲመጣ ሱሪህ በካውያው ተቃጥሎ እየነደደ ሲጨስ ምንድነው የሚሸተኝ ብዬ እኔ እዛ ክፍል ስገባ ሱሪህ እንዴ ከካውያው ጋር እንደ ጸጉርና እንደ ማበጠሪያ እንደ መርፌና ክር ተጣብቆ እኔ ነኝ ገብቼ ያላየዋቸው። ከዛማ ሱሪህን ሳይው ደግነቱ ከጉልበቱ በታች ብቻ ነበር የተቃጠለው። ቁምጣ አድርጌ ሰራሁትና በኋላ ሳስበው አንተ ደግሞ እግርህ ሊማሊሞ ነው ለአቅመ ቁምጣ አልደረሰም። ይሄን የመሰለ ቁምጣ ከሚባክም ብዬ ቁምጣ የሚያምርበት አንድ ልጅ ፈልጌ ሰጠሁት እልሃለሁ። ምን የሚገርም ልጁ ላመሰግነው ፈልጋለሁ ብሎኛል። እንደውም መጣ መሰለኝ። ደህና ዋላችሁ። አንተ ነህ ባለ ቁምጣው? እኔ መጣሁት ከቶራ ቦራ ላሚቦራ ዩኒቨርሲቲ። ዝም በል ቦርቧራ ይልታ ቁምቡስ እንዴ ነሽ? ፒስ ነው ሰላም ነው አለሁልሽ። ማን ይኸውልሽ እንትን እኮ ቺኳን ቀጥራትና ብር ካለሽ የኔ ራሴ ኪስ 300 ብር ብቻ ነው ያለኝ። 300 ካለሽ በቃ 200 እንግጭኛለ። እኔ ታውቂዋለሽ አልጋ ገና አረ እሺ ግን ተመልስልኛለሽ። በቃ ያበር በጣም ነው አመሰግነው ማለት እመልሳለሁ። የእውነት እመልሳለሁ። አሁን በቅርብ ያላችሁ ነው እንዴ? ምንድነው ማን ነው ያለን? አምጣ ይኸውልህ እኔ ምንም የለኝም፣ 5 ሳንቲም የለኝም። አንተ አለህ። አምጣ። ቆይ እንዳትቀበለኝ። አንዴ ምንድነው ብድሩ መልሽልሃል። አምጣ እንዳትሄድ። ምን ማድረግ ነው ግን አንተ? ወሰደዋ እና አለ እንደ 100 ብር አልወሰደውማ። አረ 100 ብሯንማ ሻግመት ይቻታል አለች። በቃ እሱን አበድረኝ። ጆስ አባት ሰላም ነሽ? አለሁልሽ። አቤት ቁመት ምን አለ እዚህ ልጅ ቁመት ቢሰጠኝ ምን አለበት? እዴ ዳኒ አቺ አለሽ? አለሁልሽ አባት። ተመስገን እንደዚህም አለ ተመስገን። አማረርኩ ፈጣሪ እንደዚህም ኮካል ኧረ ተው አታልቅስ እንዴ! ራስ ማጥፋት ደግሞ መፍትሄ አይሆንም። ሴት ቤት ሴት ይመጣል። ጠናው ግን ሜዳ ነበር። ሄሎ መፍትሄ እርዳታሽን ፈልገን ነበር። ልጅ በረከት ምን ነበር ችግሩ? እባክሽ አፍቅሮ ከርተው እኮ ነው። ማንተሽ ይፈለ አትዋሲ ኢሉሚናቲ ነሻ ማማዬ ግርሽና ሰይና
በኢንስታግራም ዲኤም ላኪልኝ። ለማንም ሰው አላሳይም። የምሬ ነው መለሽ። የምን ሜካፕ ነው የምታሳይኝ? እቺ ምን ያለች ዱቄት አምናት በእናታችሁ። ምን ይመስላል ደግሞ ይሄ? እንደዚህ ይንቀባረራል እንዴ? ኧረ በእናታችሁ ይሄ ጌ ነው። ኧረ ወላሂ ላዚም ጌ። ማማዬ እድሜ ስንት ነው? 21 እንዳትይኝ ይኸውልሽ፣ ነግሬሻለሁ። አዴ ማዘሯ ይላል። ቁርስ እየተሰራ ነው ምናምን። ኧረ ማዘር ደግሞ በዛሬ ቀን እዚህ ምን አባት ትሰራለህ? በትምህርት ቀን ምን ትሰራለህ ቤት ውስጥ? ኧረ ትምሮማ ነበር እኮ የሆነ ፋውል ምናምን ሰራ አሉና ጫሪ። ምንድን ነው መጫር? አባራብኛ። ጥሩ ነው። ተገላገልክ። በቃ እኔም ተገላገልኩ። እኔም እኮ ቀድሜ ልነግርሽ ነበር፣ ትምህርቱ እንዳስጠላኝ ቀድሜ ልነግርሽ ነበረ። ከእኔ ከሚመጣው ከእነሱም መጣ ብዬ ነው እንጂ ያው ከአንቺ መጣ ቀድሞም ያው የእኔ ልጅ ባትሆን ይቆጨኝ ነበር እኮ እኔስ የሚቆጨኝ አንቺ ልጅ ባልሆን ኖሮ ነበር እኮ እማዬ። እንዴ እኮ ይላል እንዴ ያመዳ ጀምድ ሰርታ የመጣ መሰለህ እንዴ? ከትምህርት ቤት ተባረህ እኮ ነው የመጣኸው። አሁን ሰላም አልነበርሽ እንዴ? ምንድን ነው ደርሶ እንደዚህ ያደረግሽ እንዴ? በቃ ተገላገልኩ። እኔ ከዚህ በኋላ ከአንቺ ጋር ውላለሁ እዚህ እኮ ነው ያልኩሽ። ይኸው ከዛሬ ጀምሮ እዚህ ቤት እኖራለሁ ብለህ አስበህ ከሆነ ተሳስተሃል። ልብስን በኩርቱ ፌስታል እዛ ጋር እገድልሃለሁ፣ ወተት ወስዳታለሽ። ጭራሽ ልብሴን በፌስታል ምንድን ነው? አልበዛም እንዴ? ትምህርት ቤትም እዛ እንትን ይላሉ፣ እዚህ እንትን ምናምን። ኧረ ጥጋብ! ከትምህርት ቤት ተባረሽ ቤት ልኖሪ ተገላገልኩ ይላል እንዴ ደግሞ? አሁን በዚህ ለምን ተመችኝ ነው እንዴ? ምን አባቱ እዚህ? ኧረ ምንድን ነው ግን እዚህ? ኧረ እዚህ ዓለም ላይ መኖር አልቻልንም እኛ። አንተ ከቤታችን ውጣልን በቃ። ምን አደረኩ ግን? አንተ ቅድም ብስኩት ትንሽ አካፍለኝ ስልክ እንደውም እምቢ አላልከኝም? ደረሰብሽ። አየሻ? በሚቀጥለው ሲገዛልኝ ማለት ነው ሁሉንም እሰጥሃለሁ። ተው በቃ ውጣልን እሺ። ትንሽ ኩንታ ያቺ ልሂድ። አይሆንም፣ እንደውም አልወጣም እሺ። ኧረ በእናትሽ ቤቱ እኮ የእናትና አባት ነው እንጂ ያንተ እኮ አይደለም እሺ። አልወጣም፣ ቦቢን ነው መፈታበት። ዋ ውጣ በቃ ሂድልን እንዴ። እሺ ይወጣላል እሺ። ኩንታ አሁን ይጀምራል። በቃ እንሂድበት። ወይ ደግሞ እሺ እኛ ቤት ድግስ ሲኖር ደግሞ አላስገባህም እሺ። እንኳን እሰይ አታስገባኛ፣ ብርቅ አይደለም ታያታለን እሺ። አየር ጤና ዘነበ ወርቄ ነው። ዘንዬ ዘነበ ወርቄ ነው። ተክሌ መሮታ ብንዴት ተክሌ መሮት ይላል ባባ። ተክልዬ ለአምስት ብር እንዴት ተክሌ መሮታ ብንዴት አማ ፒያሳ አሪፍ እዴ አቺ ባባ እዴ አቺ ቦብ ዘለቀ እድነሽ በላት አንቺ ሪክ የመሰልሽ አንቺ ጎማዎች መሰልሽ ልጅ ለማንኛውም እየሄድናው ባባ ነይ። ኧረ አንቺ ባባ እኔ በቃ በሩኛል። አስገባሪ የሚገርም ዕቃ አግኝቼ ባትሪ ላስቀምጥ አስብ። ሹፌሩ ጋቢናቱን አላል። ኧረ እባክሽ ጭራሽ መሪውን ያስቀምጧት ቶርክ ያደረገችለት ነው። ኧረ ሰሞኑን ትራፊኮች ዝም ብሎ ነው የሚከሱኝ። ክስ ደግሞ አላውቅም እኮ ምን አድርገህ ነው? ዝም ብዬ ጋቢና 10 ሰው አስገባ። 10 ሰው ኖርማል እኮ ዳሽቦርዱ ላይ 5 አንዱ ሹፌሩ አዘላት ምናምን አራሱ ሳጭን ትርፋለች። ኖርማል። ኧረ እኛ ግን ተስፋለን ሹፌር እንሆናለን። አዲስ አበባ በጣም ወዳላት ረሃ ነች። ሰው ፍቅር ነው ምናምን በቃ ሁሉ ነገር ደስ ይላል። ግን ማለት ነው ለመምጣት ካሰባችሁ ማወቅ ያለባችሁ አንዳንድ ነገር አለ። በመጀመሪያ ማለት ነው መኪና ውስጥ ገብታችሁ ፍሪዌይ ውስጥ በቀለባ መንገድ እየሄዳችሁ ማለት ነው ሌላ መኪና ከፊት ለፊታችሁ በሮንግ ዌይ እየፈጠነ ከመጣ ማለት ነው ግራ እንዳትጋቡ። ኖርማል ነው ሀፕን ያደርጋል። ኖርማል ነው። ዝም ብላችሁ ለፉ እና ደግሞ ሬስቶራንት ገብታችሁ ምግብ ምናምን ስታዘዝ ዱለት ካዛችሁ ዱለት የሚመጣላችሁ በሻት ዕቃ ነው እና ምንም ግራ እንዳትጋቡ። እንጀራችሁን እዚች ጋር ታደርጋላችሁ። አዩጋሽ ዱለታችሁን ሻት አድርጋችሁ መሄድ ነው እንጂ አነሰ ምናምን ብላችሁ እንዳትፎገሩ። ኖርማል ነው። በጣም ኖርማል። ያዝግሪ አለችኝ ያልኳት ሴት ያሰርኳት በህጉ ታምና ሳትኖርልኝ ጠፍቷት የሚስወጉ መውጫ እግሬን ጠብቃ በምሽት ጨረቃ ቀለበቴን ጥላ እምነቴንም ገፍታ እኔን ውጭ አድርጋ ውሽማ አስገብታ እምነት ቃሏን ጣለች በገዛ አልጋዬ ላይ ጸጋ ተልከሰከሰች። ኧረ ምን አመጣብን? አይ ጸጋ የሥራሽን ይስጥሽ። አንተ ነህ ባለ
አይ እንዲያው ምን ጣለብን እናንተዬ? ጸጋ እንዴ ላይ ስራሽን ይስጥሽ። ማን አንተ? በዚህ ጠራራ ፀሐይ ምን ልሆን እችላለሁ? ሰይጣን ነኝ። ብርቅ ነው እንዴ ታዲያ? እኔ ራሱ በዚህ ደቂቃ ማለት ነው 36 ሰው ነው እንግዲህ እየመጣሁት እና ብርቅ ነው። ሲኦል ቪአይፒ ብገቢ ነው ማለት የሱ ላይ ገርም ይችላል ብሮ። የሚገርም ነገር ጸጋ ያልከሰከስኳት እኔ ነኝ። ጸጋ ተርከሰከሰች ካደች። ነይ ውጪ ተብለሻል እኮ